ሚንግን በፊት እወድሻለሁ አፈቅርሻለሁ እሞትልሻለሁ ብላት ነበረና ምስት እያለው ነው እሷ ሳታቅ ምስት እያለው አንድ ላይ ሆኖ አፈቀሯት እና አስረገዟት ማለት ነው። ካረገዘች በኋላ ጥላት ጠፋ ማለት ነው እና ወደ ምስቱ ቤት ቀረ እና ብቻ ሳሮን ደግሞ እንዳጋጣሚ ጽናት መንገድ ላይ ወድቃ አግኝታ አንስታ ወደ ቤቷ ስታመጣ ደነገጠ። ሳሚ ደነገጠ። ምክንያቱም ያደረገውን የሰራውን ነገር ስለሚያቅ ብዙ ነገር ስለሚያቅ ደንግጧል። እና እቺ ሴት እዚህ ቤት እንዴት ያመጣቻት እንዴት ምን ትሰራለች ብሎ ብነጫነጭም ሳሮን ደግሞ እቺ ልጅ ነፍሰ ጡር ናት፣ መሄጃ የላትም፣ እንዴት መንገድ ላይ እንተዋለን እና ግፍም መፍራት አለብን፣ ትቀመጥ እኔ አግዛታለሁ እያለች እሱ ራሷ ጋር አስቀመጠችው ማለት ነው። ቢያንስ እስከምትወልድ ድረስ ትቀመጥ ቃሌ ነው አለችና ሳሮን እንግዲህ መልካም ሴት ስለሆነች ሳሚ ደግሞ የሰራን ስለሚያውቅ ይሄ ጉድ ይወጣብኛል፣ ትዳሬ ይፈረሳል፣ ከሳሮን ጋራ ከምስቴ ጋራ ይጣላለሁ ብሎ ስለመፈራ ጽናትን ከቤት ማባረር ይፈልጋል ማለት ነውና እኔ በህይወቴ ተመልሼ ማገኝሽ አልመሰለኝም። ግን ዛሬ ደግሞ እንዴት መጣሽ? አውቄሽ ነው አይደለም መንገድ ላይ ተቀመጥሽው? አውቄሽ ነው አይደለም እዚህ ቤት የመጣሽው አላት። እሷም ደግሞ እድሜ ላንተ ምስት እሷ ናት ያመጣችኝ እንጂ እኔ አውቄ አይደለም አለችው። ቢሆንም ግን እቺ ልጅ ብዙ ጊዜ ያገፋፋታል እንድትወጣ። አንድ ቀን በቃ ሄድ እነሱ ሲጨቀጨቁ ከዚህ ሁሉ መከራ እኔ ሄዳለሁ ብላ ስትሄድ መንገድ ላይ በር ላይ ማለት ውጭ በር ላይ ደርሳለች እና ሳሮን ግን አቆመችና እባክሽን አትሂጂ፣ ቢያንስ የት ትሄጃለሽ? ነፍስ ጡር ነሽ፣ ገንዘብ የለሽም፣ የምን መሄጃ አለሽ? አትሂጂ ብላ እጇን እንትን ስታረግ ወደቀች ማለት ነው። ስትወድቅ ጽናት እርጉዝ ስለሆነች ራሷን ሳተች። ስትስት ጊዜ ሳሮን ግን በጣም ደነገጠች እና ጮኸች። ሳሚ ብላ ጠራችው ማለት ነው። ብቻ እንደገና ወደ ቤት አስገብታ ሆነ በውሃ ምናምን እንደዛ አድርጋ ትንሽ ተሻላት። ወደ ሐኪም ቤት ወሰደቻት። ትንሽ ተሻላት ማለት ነው። እሷ ደግሞ ወደ ፊልድ ስትሄድ ምን አደረገው ሳሚ ማለት ነው ለጽናት እርግዝና እንዲወርድላት ወይም ሁለቱ ሆኖ እንዲሞቱ ማለት ልጁም እሷ መድኃኒት አስመጣ ማለት ነው። ግን መድኃኒቱ ሳሮን ልክ ስትል የሆነ ልጅ በር ሲንኳኳ አየችና ተመልሳ ምን ፈልገ ነው ብላ እንትን አለችው ማለት ነው። ተቀበለችው። ግን መድኃኒቱ የተሰጠ ሰውን የሚገል መድኃኒት አልነበረ። ይሄ ምስጢር አውቃለች። ያ በሙዝ መልክ ነበረ ለጽናት አድርጎ በመርፌ ወቅቶ እንደገና እንድትበላ አደረጋት። ያ ሙዝ ደግሞ ሳሮን ከውጭ እንደመጣችው ከፊልድ እንደመጣችው ጠረጴዛ ላይ ስታገኝ ለጽናት ነበር የተዘጋጀው። ግን ሳሮን ባልታለች እና ደነገጠ። ምስቴ በላች ማለት ነው ብላ በጣም ደነገጠ። ምክንያቱም እሱ የሚፈልገው ጽናት እንድትሞት ነበረ፣ እንድትሞትለት ከዛ ቤት እንድትወጣላት እንደዛ ነበረ። ግን ሳሮን ደርሳበታለች። ብቻ ይሄን ጥላቻ ለምን ይሁን ብላ ሁሌ ጨቀጨቃሉ። ብቻ ምን እንደሆነ አላቅም አለች። ግን አንድ ቀን ወንድሙ ሲመጣ ናሆሚ ማለት ነው ናሆሚ ሲመጣ የሳሮን ወንድም ብቻ ይጨቀጨቃሉ። ምን እንደሆነ አላቅም ግን የሆነ ነገር አለ እና አንድ ቀንም ተንበርክካ ይቅርታ ስጠይቅ አገኘው ብላ ለወንድሙ ትነግሯለች። ወንድሙ ደግሞ ልጅቷ ራሱ ደስ ትላለች፣ እኔ ራሴ ፈልጋታለሁ እያለ ነበር። እነሱ እንኳን ቢጋቡ ደስ ይላል ማለት ነው። እና ናሆሜና ጽናት አንድ ላይ ወጥቶ ለማስናናት ሲወጡ ዱሮ ጎሮ ቤታቸው ያው አወራችና አዋረደችው ማለት ነው። ጽናት ተዋረደች። ይሄ ምስጢር ወጣ ማለት ነው። እና ግን መጨረሻ ላይ እብድ ናት ብላ ነው
ያረጋጋችሁ ማለት ነው። እሷ ተናግራለች። ያ ጎረቤቱ ደህና ነሽ ወይ ሳሚ እንደዚህ አስረግዞ ጠፋ አይደለም ክፉ ሰው ነው ምናምን ስትለው በቃ ሰምቷል ማለት ነው። ናሆሜ ሰምቷል እና እሷ ይብድ ናት ምንም የምታወራ ነገር ስለማታውቅ ተዋት አለችው ማለት ነው። ብቻ እንደዛ ነው። መጨረሻ ላይ ስልክ ላይ ስጣሉ አሁንም ድጋሜ ሳሮን ትመጣበታለች። ስትመጣ ጊዜ ምንድነው ስልክ ላይ ለምንድነው የምትጣሉት? ለምንድነው የምትላፉት? ለምንድነው? እሷ ነፍስ ጡር ናት ምናምን ብላ ስትቆጣ ደነገጡና እንዳጋጣሚ ስልክ እዛ ወደ ኩሽና ገብታ ቪዲዮን አየችው ማለት ነው። ቪዲዮ ማለ ፎቶ ማለ አብሮ በፊት የተነሱት እንደዛ ነው። እና መጨረሻ ላይ ሳሮን አውቃለች እነሱ ግንኙነት እንዳለ አላቸው አውቃለች። ግን መካከላቸው ምን እንዳለ ባላቅም የሆነ ነገር አለ ብላለች። እና ለወንድሙ ስትነቅ እኔ የምፈራ ከሳሚ ጋር እንዳታጋጨኝ ነው። የሆነ ነገር ግን አለ ምን እንደሆነ ባላቅም የሆነ ነገር መካከላቸው አለ ብላለች። ብቻ እንደዛ ነው። ጽናት ጠይቃለች ሳሚን ማለት ነው። አንተ ግን ሶስተኛ ሴትም ይኖረካል። ምክንያቱም እኔን እወድሻለሁ ብለኸኝ ዛሬ ይሄው እንደዚህ ጠላኸኝ። እንደገና ሳሮን ደግሞ ለገንዘቧ ለብሯ ለመኪናው ለቤት ብለህ ነው አይደለም ያገባሃት እሷንም አትወዳትም አለችው። እና ብቻ ትክክል ሳይሆን አይቀርም ይሄ ያነጋገር ትክክል ሳይሆን አይቀርም። እኔ ራሴን ብቻ ነው የምወደው ብሏላ። እና እንደዛ ነው ውዶቼ። በጣም ከባድ ነው በአሁኑ ሰዓት ሰው መውደድ ማለት ከባድ ነው። አይታችሁ ከሳሮን ጋር ከሚስት ጋር እያለው ገላ ሌላ ሴት ደረበ። ሳሮን ደግሞ እርግጠኛ አይደለም ቢወዳትማ ወደ ሌላ ሴት አይሄድም። እና ከባድ ነው። እና በአሁኑ ጊዜ ጽናት በጣም ተጎርታለች በመካከል በዛ ላይ እርግዝና ናት። እና እርጉዝ የሆነ ሰው እንክብካቤ ያስፈልጋል። እንደዛ ነው ቤተሰቦቼ። ደህና ሁኑ። አመሰግናለሁ። የሚቀጥለው ክፍል 4 እስከምለቀቅ እንጠብቃለን። ግን ይገርማል ማለት ነውና ዛሬ ደግሞ እውነቱ ወጥቷል ማለት ነው። ደርሳበታለች ሳሮን። የሚገርም ድራማ ነው። ደስ ይላል። ቀጥሉበት። እኔንም አበረታቱኝ እስኪ። ይሄ ቻናል የእናንተው ነው። አመሰግናለሁ።